ውድቀት አነስ ያለ ልብ መሰበር ሰጠኝ ማለት ነው እና በዛም ደግሞ አስተማር እና እግዚአብሔር የሆነ ነገር ምናልባት ሲከለክለን ወይም ደግሞ ሳያደርገው ሲቀር ከፍ ያለ ነገር የተሻለ ነገር ለኛም ጥሩ የሆነ ነገር አስቦ ነው እና እግዚአብሔር መልካም ነው በሁሉም ነገር ይረዳኝ ከዛ እድሉን ካገኘው በኋላ ፓስፖርት ቪዛ ወደ ቲኬት የፕሌን ቲኬት ምናምን በጣም ያስፈልግ ነበር ለዚህ ሁሉ እግዚአብሔር ረድቶኝ አንድም ሳንቲም ሳላወጣ እግዚአብሔር ረድቶኝ እዛ መሄድ የኤሌክትሮኒክስ ምናምን አንድም ሳንቲም ሳላወጣ እግዚአብሔር ረድቶኝ በነፃ ሄዳለሁ ማለት ነው እና ይሄ የሆነው ከእግዚአብሔር የተነሳ ነው እግዚአብሔር ደግሞ በእነሱ ተጠቅሞ የረዳኝ ብዙ ሰዎች አሉ ቤተሰቤ አባቴና እናቴ በጣም ከጎኔ ነበሩ ከልጅነታችን ጀምሮ ይጸልዩልን ነበር በጣም አልፎ ነው እንጂ ሳንጸልይ አንተኛም ቤት ውስጥ ሁሌ ጸሎት አለ ሁሌ ማታ ጸሎት አለ የሚመጣ ሰው ይጸልያል ከልጅነታችን ጀምሮ አብረን እንጸልይ ነበር ይሄ ደግሞ በጣም በእግዚአብሔር ቤት እንድጠነክር ከእርሱ ጋር እንድሆን እንዳልለየው ረድቶኛል አስታውሳለሁ ተኝተን እኔ በጎኑ ተኛለሁ እህቴ ደግሞ መንታቴ ደግሞ ከጎኑ ተኛለች እና ተኝተን ሁሌ የሚመክረን ነገር ቢኖር ኖሮ በቃ ከእግዚአብሔር ጋር ሁሉ ቤተክርስቲያን ውስጥ እደጉ የሚለውን ነበር በብዙ ነገር ከጉድለታቸው በጣም ረድተውኛልና እግዚአብሔርን ስለሰጠኝ ቤተሰብ በጣም ነው ማመስገን የምፈልገው እግዚአብሔር ይባርክ እና ቤተሰቤ ደግሞ እንትን ብቻ አይደለም ሌሎችም ሰዎች እግዚአብሔር አዘጋጅቶልኝ በጣም የረዱኝ ሰዎች ነበሩ ለምሳሌ ወንድማችን ጫኔ እኔ የራሴ የኤሌክትሮኒክስ ወይም ላፕቶፕ ምናምን አልነበረኝ ይሄንን ሁሉ ሰራ የራሱን ላፕቶፕ ሰጥቶኝ 24 ሰዓት እኔ ጋር ሆኖ እጠቀም ነበርና ይሄ ሁሉ እግዚአብሔር በሱ ተጠቅሞ ስላደረገ እግዚአብሔር ይባርከው እግዚአብሔር አብዝቶ ከርሱ ጋር ይሁንና በዚህ ሁሉ ሂደት ውስጥ የረዱኝ ብዙ ሰዎች እግዚአብሔር ከነርሱ ጋር ሆኖ ያገዘኝ ብዙ ሰዎች አሉና እግዚአብሔር እነርሱንም ይባርክ እናንተም እዚህ መታችሁ የኔን ምስጋና የሽኝት ፕሮግራም ለመካፈል ስለመጣችሁ ሁላችንም እግዚአብሔር ይባርክ ደግሞ ፓስተር እያለው ነበረ ይበልጥ ፈተና ወዳለበት ቦታ ነውና መሄደው በጸሎታችሁ እንድታስቡኝ እንድትጸልዩልኝ ጠይቃለሁ እግዚአብሔር ይባርካችሁ